እሺ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦች አዲሱ ቻናል በእናቴ ቻናል ለመጀመሪያ ጊዜ ሰላምታ ሰጥቼ መጥቻለሁ። ያው ሰብስክራይባችን እንዳሰብነው እየሄድን አይደለም። ሰብስክራይብ አድርጉን መጀመሪያ ውድ ቤተሰቦች። ያው እንደምታውቁት ሰሞኑን እንግዲህ እኔም በእናቴ ቻናል ልመጣ የቻልኩትኝ በዛኛው ቻናል ኤላና ያው ይዛው ስለወጣች ነው በዚህ ቪዲዮ የመጣሁት። እናቴ ሰላም ባያቸውና እስኪ ሰላም ግን እንዴት ነው ሰላም የምላቸው? ቅር ብሏቸዋል። ቅሬታቸውን ሳልሰማ ያው በኮሜንት ነው። ያው እናቴ ያው በኮሜንት ስለሆነ ምን ማለት ነው? በኮሜንት በጽሁፍ ነው እና እነሱ እንትን ያሉ ስለ ኤላና በጣም ብዙ ወቅሰዋል ቪዲዮ ላይ እና ያን ነገር ነው ዛሬ ሊኖር የመጣው። ሰላም ባያቸው ያለው ነገር ደህና ናቸው ልጆች? እንዴት ናቸው? እኛ እግዚአብሔር ይመስገን በጣም ደህና ነን። አንዳንድ ነገር ልጄ ነግሮኛል። እስቲ ከሱ ጋር የምናወራው ነገር አለ። እኔ ካስቀየምኳቸው እንግዲህ በጣም ይቅርታ። እኔ አስቤው አይደለም፣ ግን እሷ የምታደርገው ነገር ስላልተመቸኝ ስላልወደድኩት እንጂ ጠልቻት አይደለም። አሁን ደግሞ እናቴ የጻፋችሁትን ነገር ልጄ ነግሮኛል። እስቲ እንግዲህ እሱ የሚነግረኝን ሰምቼ መልስ ሰጣችኋለሁ። ኦኬ እንግዲህ ውድ ቤተሰቦች ዛሬ ያው እንግዲህ ከእናቴ ጋር ነው የመጣሁት። ያው ኤላና ያው ሰሞኑን በአለመግባባት ስለተፈጠረ ቤት የለችም ለጊዜው እናቴ እና ምናምን ያለ ነው ቤት እና ውድ ቤተሰቦች ምን ልላችሁ ፈልጌ ነው፣ አብዛኛው ኮሜንት ላይ ያየው ነበር። ኮሜንቱን አጋጣሚ ቪዲዮውን ሲያየው ብዙ ጊዜ እናቴን ነው የወቀሳችኋት እና እኔ ስለደበረኝ ስለከፋኝ ነው የመጣሁት አሁን ወደ እናንተ ማለት ነው። ለምን አንዳንዴ ኮሜንት የምታደርጉ ሰዎች፣ ቦታ ሰጣችሁ የምታዩን ሰዎች ልትረዱን ይገባል። አንዳንዴ እኮ የሚያይ ዳኛ እንኳን አንዳንዴ በእይታ ይፈርዳል እኮ ባህላችን ነው። አንዳንዴ እናንተ ቁጭ ብለን ሌላ ነገር ከሌላ ነገር ጋር አነጻጽረን ነገር ባንወስንም ግን በማየት ብቻ የሚፈረዱ ነገሮች አሉ። ኤላና ብዙ ጊዜ አካሄዷ እኔ እናቴ ጋር ስለሆንኩ አይደለም፣ ሚስትም የራሷን የቻለ ቦታ አላት፣ እናትም የራሷን የቻለ ቦታ አላት አይደል? እና አልክድም። ኤልዳና ብዙ ጊዜ ነገሮችን ሁሉ ወደ ሚዲያ ታወጣለች። በቃ ሲከፋትም ደስ ሲላትም ያው አንድ ሚዲያ ላይ ስለቆየችም ይሆናል ያ ነገር ነው እናቴ ላይም ቅሬታ የፈጠረ እና በቃ ለእናቴ ያልተመቸች ስለሆነች ነው ከቤት ስትወጣም ዝም ያልኳት። እና እኔ እንግዲህ በዚህ ማለት ምን ይባላል? ቆይ እና እናቴ ደግሞ ክፉ ሆነ አይደለም፣ እናቴ ክፉ አይደለችም ለማለት ነው በዋናነት የመጣ ነው። ይሄን እንድትረዱ ፈልገን ነው። ያው እንግዲህ እኔ ላገኛትም ላወራትም ሞክሬ ነበር። ያው መቼም አንዳንዴ በተለይ ያው ሴት ልጅ ወጣት ስቴጅ ላይ ስትሆን ግን እናቴ ሁሉ የሚጨብጡ ነው መሰለኝ ይመስላችሁ አይደል እንዴ? አዎ ልጄ፣ አሁን ምን አለ መሰለህ እኔ እንዳልኩህ ያው እነሱም እዚህ በፊልም የሚያዩ በደንብ ይዩ፣ በደንብ ያዳምጡ። ምክንያቱም ነገ ሊያገቡ ይችላሉ፣ ያገቡም ሊኖሩ ይችላሉ። ስለዚህ ለነሱ መማሪያ የሚሆን ነገር ምንድነው? ከኛ አንደበት የሚወጣ ከኛ ከትልልቆች የሚወጣውን አንደበታችንን እነሱ ኮንትሮል ማድረግ ሳይሆን ለምን፣ እንዴት፣ ወዴት ብሎ መጠየቅ ነው ያለባቸው። ምክንያቱም ማንኛውም ሰው ያለ ምክንያት ሰውን አይናገርም። አለሜ መጥፎ ልጅ ናት አላልኩም እኔ፣ ግን የምታደርገው እያንዳንዱ እንቅስቃሴ ላይ ደስተኛ አይደለሁም። ኦኬ። ስለዚህ እኔ ልጆቹን እኔ የምናገረው ምንድነው፣ በፊልም የሚያዩን ሰዎች የምትላቸው ምን መሰለህ፣ የባል ቤተሰብ የባል እናት እየተባለ መወገዝና መሰደብ ወይም ደግሞ መገላመጥ የለበትም። የባል ዘመድ ያለ ምክንያት ልጆቹን አይናገርም፣ የልጁን ሚስት አይናገርም። የባል ብቻ እኮ አይደለም የሚስትስ ዘመዶች አሉ አይደል እንዴ? የባል ዘመዶችን አንገብግበው አንቀጥቅጠው ስንት መከራቸውን የሚያሳዩ አሉ አይደል እንዴ? ስላልተነገራቸው። ስለዚህ እኔ ለነሱ የምናገረው ምንድነው፣ እኔ ልጆቼ ለክፋት አይደለም። እናንተ ነገ በቤተሰቦቻችሁ በባሎቻችሁን በሚስት የባል እንደው በፈለገው ነገር ቢሆን ክፉ ነገር ከአንደበታችሁ እንዳይወጣ። የባል ቤተሰብ መከራውን አይቶ አሳድጎ ልጁን አልባሌ ቦታ ሲወድቅ ወይም ደግሞ የተመኘለት ቦታ ላይ ሳይደርስ ሲቀር የሚናደደው ነገር ሁላችሁም ታውቁታላችሁ።
ያ ስለሚያበሳጭ ነው እንጂ እኛ እናንተን ጠልተን አይደለም። የልጆቻችን ሚስቶች እንወዳችኋለን። ስንወዳችሁ ደግሞ እናንተ ሙሉ በሙሉ መታችሁ ራሳችን ላይ እንድትቀመጡ አይደለም። የባል ቤተሰብ ክብር ያስፈልጋል፣ የሚስትም እንደዛው። ስለዚህ እኔ ልጄ እንዳነበበልኝ ከሆነ እናንተ ውጭ ሀገር የምትኖሩ ልጆች በእኔ ተበሳጭታችሁ በእኔ ተናዳችኋል። ለዛ ደግሞ ምላሽ ምንድነው? እኔ የልጄን ሚስት አልወደድኳትም። ምክንያቱም አልተስተካከለችም፣ ገና ልጅ ናት። ያንን ልጅነት ደግሞ እኔ ካልተቆጣው እኔ ካልገሰጽኳት በዚሁ ከቀጠለች ሌላ ነገር ይመጣል። ወይ ልጄ ተናዶ አናቷን ይልና እሱ እስር ቤት ይገባል። እና ምን ለማለት ፈልጌ ነው፣ እናንተ የባል ቤተሰብም ሆነ የሚስት ቤተሰብ ፊት ሰጣችሁ ማለት ወጣችሁ ጭንቅላታችን ላይ ቁጭ በሉ ማለት አይደለም። እንከባበር፣ ስርዓት ያዙ፣ ቤተሰብ የማይወደውን ነገር አታድርጉ። እንደዛ ለማለት ፈልገን ነው እንጂ ይሄ የባል ዘመድ እኔ እናቴ እንደዛ ሳይሆን እኔ ካልተስተካከለች ልጅቱን እኮ ነው ያልፈልጋት። በቃ ካልተስተካከለች ስርዓት ካልያዘች እኔ አሁንም ቢሆን ሚዲያ ላይ ምናምን የምትለው ነገር ልሰደድ ልሂድ ትላለች። በቃ ትሂድ፣ መሄድ ካለባትም ትሂድ። እኔንም እየረበሸች ነው። ሲጀመር እኔ አንቺን እንዲከፋሽ አልፈልግም። መሄድ ካለባትም ትሂድ፣ መቅረትም ካለባት ደግሞ መቅረት ትችላለች። ሲጀመር ግን በቃ እኛ የምንለውም ካላረገች የኔን ቤተሰብ በተለይ አንቺን ቢግ ሪስፔክት አድርጋ በምንም አይነት ሁኔታ ካሜራ ያላንቺ ፍቃድ ከቀረጸች አይደለም መሄድ ብቻ ሳይሆን ከሄደችበት ቦታ ራሱ ልጇን በቃ ልጄን እዛለው ልጄን እንዳታይ ያረጋታለሁ። ራሱ እዚህ ቤት እንዳደርስ ነው ማረጋት። የምነግራችሁ ነገር አሁንም በቃ እኔ ምላትን ወይም ቤተሰብ ሚላትን ነገር እያንዳንዱን ነገር እያወቀች የምታጠፋ ከሆነ እኔ አልፈልጋትም። ከፈለገች ሳውዲ፣ ዱባይ የት መሄድ ትችላለች። ስደት ብርቋ አይደለም። ስለዚህ ይሄ ነው ያለው ነገር። አሁንም ቢሆን ይሄ ነው የምናለባበሰው ነገር የለም። ማለባበስ ያለብን የለም። መከባበር ምንድነው? የመከባበር የሚገለጸው በድርጊት ነው። ድርጊቷ ደግሞ ክብርን የማይገልጽ ከሆነ እኔ አንቺን እንድትናገርብኝ አልፈልግም። እኔ በቃ እንደፈለጋት መሆን ትችላለች። አሁንም ቢሆን ማለት ነው። ከዚህ በኋላ ስርዓት የማትይዝ ከሆነ እሷ ጋር ያለኝ ነገር ከእሷ ጋር ያለኝ ነገር ያበቃል። በቃ ያበቃል። የመጨረሻ አሁን እኮ እኔ የምልህ በእኔ ምክንያት ከአሁን በፊትም ከአንዴም ሁለቴም እንትን እያልኳት ነው፣ ፊት እየሰጠኋት ነው። ያላግባብ ካሜራን ስትል ፊት እየሰጠኋት ነው እንጂ እናት ልክ ነው ማስገባት። አሁን ልጄን እዛለሁ፣ እሷን አበራለሁ የፈለጋት ቦታ። እንደሱ ከሆነ ልክ የምታስገባት ከሆነ ጥሩ። በዚህ ስርዓት ይዛ አንገቷን ደፍታ የምትባለውን አንቺ የምትያት ምሽሽ እያለች የአንቺን ልብስም እግርም እያጠበች ዝቅ ብላ ካልኖረች እኔ ኦቨር አክት ታደርጋለሁ ካለች ለዘመኑ ሴት ሞልቷል። ችግር የለብኝም እኔ አንቺ ልጅ ሲጀመር። አሁን እኮ እኔ ገረመኝ እኮ እንዳይከፋሽ ለማለት ነው። አሁን ባንቺ ራስ የመጣው እንዳይከፋሽ። ከፍቶኛል፣ መክፋትማ ከፍቶኛል። ለምን እሷ እኮ ምንድነው ያሰበችው መሰለ? እኔ ትዝ ይልሃል ገና የመጣው ገን ምን የሚያክል ብርድ ልብስ ተሸክሜ ምን የሚያክል ጋቢ ተሸክሜ የገጠር ሰው መስዬ ሹክክ ብዬ መጣሁኝ። እሷ የእውነት የገጠር ሰው እኮ መስያታለሁ። እኔ ያንተ አባት እድሜውን ያርዝምልኝ ምን የመሰለ የመንግስት ወታደር ኢትዮጵያን የሚጠብቅ ወታደር ነበረ። ከሀገር ሀገር ስዞር የኖርኩኝ የገበሬ ሚስት የወታደር ሚስት ነኝ፣ የጀግና ሚስት ነኝ። ስንት ነገር አይቻለሁ። እሷ ትናንትና መጣ በቃ እኛ የገጠር ሰው መስለናት በቃ ፉን ወዲያ አለች። እኔ የገጠር ልጅ አይደለም። እዚህ ቤትም ያለኛ ፍቃድ እንዳመጣ ከዚህ በኋላ ማለት ነው። ልጇንም አላሳያትም። በቃ ልጇንም ባባንም የምታየው እኛ ስንፈቅድላት ብቻ ነው። እኛ ስንኖር ነው የምታየው። ውድ ቤተሰቦች ለማንም ያለንበት አቋም ይሄ ነው። የምንደርስበትን ደግሞ የምናሳውቃችሁ ይሆናል። እናቴ በቃ ሰላም ባይቸው ያለውን ነገር ነግራት። ልጅቱ ወጣ ያለ ጸባይ ስላላት ነው ዝም ብሎ በቃ አላለ ሁሉንም ነገር ካሜራ ስለምታወጣ ነው እኛ ጋር የተጣላችሁ። ስርዓት ያዥ ስትባል ስላልሰማች ነው። እሱ ብቻ አይደለም እኮ አንደኛ አንተ ስትወጣ ትገላመጣለች፣ አንተ ስትመጣ ካለኛ ሰው የለም። ልክ አንተ ስትወጣ እግርህን ጠብቃ እንደው አር የነካው እንጨት ነው የምታረገን፣ ውሻ ነው የምታረገኝ። ያችን የማይፈረደባት ልጄን ይሄው እሷ አሁን ራሱ በባዶ እግሯ ስትሄድ የነበረው እግሯ ሁሉ ተሰነጣጥቆ አሁን እሷ ከሄደች እችን 3 ቀን እፎይ ብላ እግሯ ሁሉ አምሮበታል። አንተ ራሱ ወዝግጥም ማለት እኔ ራሱ ይሄው ዛሬ ምግብ ምናምን እንዳይረባት ብር የሌላት እንደሆነ ግን ለማንም እየጠየቅሽ ግን ማናት
እሷን እንጂ እንዴ ያዘጋጀችው ቢኖራት እኮ ነው ሄደችው። የራሷ ግን ጉዳይ ማጣራው ይሆናል። ምን አገባህና ነው የምታጣራው? የምን ማጣራት ነው? አርፈህ ተቀመጥ። እሺ በቃ ትልቅ ሰው አለች ካሜራ ፊት ስለሆነ ነው አይደለም። እውነቱን እኮ ነው። ማስመሰል እኮ አያስፈልግም። ካሜራም ቢኖር እኮ እውነቱን ነው። ሰው ጠግቦ ከወጣ የምን ምግብ ነው? ጠግበህ ብላና ተመልሰህ ነው እንዴ ማለት እንዲሰርበን እንዲመጣን ነው እንዴ? ተስተካከል። እኔ ሁለተኛ እንዲህ አላረግም። ጥፋቴ እንዲህ ከሆነ ጥፋቴ ምንድን ነው እስቲ ንገሩኝ ብላ የምታስተካክል ከሆነ እኔ መሬቱኝ እቀበላታለሁ። በተረፈ እየመጣች ስትወጣ ስገባ በላይ ላይ እንደ ፌንጣ ላይ የምትዘል ከሆነ እዚች ቤት ድርሽ አትልም። ልጇን አይደለም ባይኗ ይኸው በህልም እንኳን እንዳታይ ነው ማድረጋት። እኔ አልዋሽም። ለምን ዋሻለሁ? ልጆችን በደንብ ይስሙ። አተና ልጃችን ናትና ግን ልጆቹ ይወቁ ነው ማለት ያውቃሉ። ችግር የለውም። ልጆቹም ያውቃሉ። የእሷን ስራ ይወቁልኝ። አረ እኔስ ጀምር በሌላ በሰፊው የምናስረዳቸው ይሆናል። አሁን ቻው ባያቸው እናቴ በቃ ቆይ እንጂ እኔ እኮ የልቤ መች ነገርኳቸው። አልጠገብኩም እኮ አውርቼ። እሷን ልክ ልኳን ይንገሯት፣ ይቆጧት። እኔ እኮ እናታቸው ነኝ። እኔን እናቴ እንዲህ ነው ብላችሁ እኔን መናገር ነው እንጂ የምትችሉት እኔን መሳደብ መቆጣት እኮ አይቻልም። እሷን ግን ተቆጧት። ወይ እዚች ቤት እንዳትመጣ ተመልሳ ከመጣች ደግሞ ጸባዋን አስተካክላ ትምጣ። ከመጣች እኔ እዚህ ጭንቅላቴ ላይ ነው ማረጋት። እንኳን የልጅ ሚስት የማንንም ሰው ተሸክሜ እየኖርኩኝ ነው። እሷ ግን ልጅነት ይሁን እርጅና ይሁን አይታወቅም። እንደው በመጣች በሄደች ቁጥር እንደው ላይችን ላይ እንደው ፊት ፊት እያለች ነው። ስለዚህ ልጆቹ ይወቁ፣ ይቆጧት። ገብቷል? አንተ እንዲህ የምትል ከሆነ አብረህ ውልቅ። ልጁን ግን ለኔ ስጡ። አንቺ ከእናቴ ምን ብዬሽ የራስህ ጉዳይ። ምን እንዲህ አትተሻሽ ላይ አይደለም። ልጁን አምጣ። እሷ እንደፈለጋት እኔ እኮ እናቴን ብዬ ተቀም ልጁን ስጡኝ። አንተ ተከትለህ ውልቅ። በቃ እኔ እንደው ከዚች ቤት አልወጣም። መጨረሻችሁን ውሳኔ የፈለገ ፊታችሁን ብትዘፈዝፉት ብትወጡ ብትወርዱ እኔ ከዚች ቤት አልወጣም። በቃ እና ይስሙ፣ ልጆቹ ይስሙ። ይሄው እያደረጉኝ ያለው እሱም አውቆ ነው እንጂ አሁን እውነት ለኔ አግዞ መሰላችሁ? እኔን ክፉ ለማስባል ነው እሷ የወጣችሁ እንጂ አንተማ ሚስትህን ነው እንጂ የምትወደው እናትህንማ ረስተሃታል። እኔ መቼ እሷን የት እንደወደቀች እንኳን ታውቃለሁ። ያይሻል እንዴ? ነገ ተነገ ወዲያ እንሰማለን። ሹክክ ብለህ ሄዳ ይሆናል ጊዜ ችግር የለም። እኔ አንቺን እስካላከበረች ድረስ እኔ ጋር የምትገናኝበት ምንም አይነት ሪሌሽን የለም። ለአንቺ ዝቅ ብላ እስካልኖረች ድረስ አንቺን ዝቅ ብላ ካልታዘች የኔ እኮ ሚስት ያለሽ ብዬ ነገ እፈታታለሁ ሁላ ከፈለኩ። ምንድነው ለዚህ እኔ ግን እዚህ ጋር አንድ ነጥብ የምትይዝልኝ እኔ ልጄ ነህ። እኔ ለእህትህ ለወንድምህ ለቤተሰብ አልድርህ። ልጄ ነህ፣ ስጋዬ ነህ። ግን ትዳር የሚባለው ነገር ስርዓት መኖር አለበት። እውነትሽን እኮ ነው እናቴ። እሱ እውነትሽን ነው። በቃ አሁን አንቺ የምትል በቃ አንቻት እና ደጃው ነው። እኔ ለማንም እንዲያውቁ ስለምፈልግ ነው እንጂ ሌላ ነገር አይደለም። እና በቃ እኔ ግን ማስመሰል አልፈልግም። ነግሬያቸዋለሁ እውነቱን። አንተ እየሄድክ እዛ የምትንሿከከውን ነገር ታቆማለህ። በዛ በኩል ስታልፍ ሰው አይተዋል። የለም እናቴ በቃ ተይው።